እኔ የቤት ኪራይ መክፈል አቅቶት ጎዳና ላይ ወጥቶ ዝናብ ሲዘንብበት አንድ ወጣት ሀብታም ልጅ ና ከኔ ጋር ትኖራለህ፣ እኔ ብቻዬን ስለምኖር ችግር የለውም ብላ ቤቷ ወስዳ አጥባው ምናምን ተንከባከው ዘና ብሎ መኖር ጀመረ። ከዛ ስሜኔ ከዕለታት አንድ ቀን ለአዞ ደወለለት። አዞ ብቻዬን ነኝ ና እስኪ እኛ ቤት ፈታ እንበል፣ ስትመጣ መጠጥ ይዘና አብረን እንዝናና አለ። አዞ ባህር ዳርቻ እየተዝናና ነበር። ስሜኔን አምኖ መጠጥ ተሸክሞ ይዞላችሁ ስሜኔ ጋር ሄደ። ስሜኔ ምግብ ሰርቶ አቀረበው፣ አበላውና መጠጥ ውስጥ መርዝ አድርጎ ነበረ። አዞን ገደለው። ከዛ የአዞን ቆዳ ገፎ የልጅቷ ባለውለታ የነቻለና ለሷ ቦርሳና ቀሚስ መስራት ጀመረ። ከዛ ልጅቷ መታ ለምን ተቸገርክ ስሜኔ? እኔ እኮ ከፍቅር ዲዛይን ሽፎኖች ቆንጆ ቆንጆ ሽፎኖች አሉ፣ ጥራታቸውን የጠበቁ አበሻ ቀሚሶች አሉ፣ ከነሱ አዝ ነበር አለ። ከዛ ስሜኔ ላይ የአዞ ልጆች ጠቆሙ እናታችንን ገሎብናል ብሎ። ከዛ ፖሊሶች መጥተው ስሜኔን ያዙት። ከዛ ስሜኔ እስር ቤት ገባና ከዛ ሳያማው አሞኛል ብሎ ድራማ ፈጥሮ ሆስፒታል እንዲወስዱት አደረገ። ሆስፒታል ሲሄድ ከዛ ተነሳና አመለጠ። ልጅቷ ምታ ደግሞ አስመለጠችው እላችኋለሁ። የስሜኔ ታሪክ ይሄ ነው ዛሬ።